እንደምን ሰነበታችሁ ተመልካቾቻችን ከክራይስት አርሚ ቲቪ የዜና ሰዓታችን ላይ ደርሰናል። ከዜናዎቹ ጋር ኢየሩሳሌም በዳዳ ነኝ። ዋና ዜናዎችን አስቀድማለሁ። ክርስትና በማጣት ተጀምሮ በማግኘት የሚጠናቀቅ የክብር ህይወት ነው ሲሉ የእግዚአብሔር ሰው ነብዩ ጩፋ ተናገሩ። 174 ሰዎች ወደ እግዚአብሔር መንግስት መጨመራቸው ተገለጸ። ግንቦት 17 ዕለተ እሁድ በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበረው መደበኛ መርሃ ግብር በርካቶች ከአጋንንት ስራት ተፈቱ። ዝርዝር መረጃ ይኖረናል። አብራችሁን ቆዩ። ክርስትና በማጣት ተጀምሮ በማግኘት የሚጠናቀቅ የክብር ህይወት ነው ሲሉ የእግዚአብሔር ሰው ነብዩ ጩፋ ተናገሩ። ነብዩ ጩፋ ይህንን የተናገሩት ግንቦት 17 ዕለተ እሁድ በተደረገ መደበኛ ያምልኮ ጊዜ ነው። ምንተስኖት ሀብቴ እንደሚከተለው ያቀርበዋል። የክራይስት አርሚ ዓለም አቀፍ ቤተክርስቲያን የግንቦት 17 2017 የእሁድ መደበኛ ፕሮግራም በተለያዩ የአምልኮ ስርዓቶች ተከናውኖ ያለፈ ሲሆን ክርስትና በማጣት ተጀምሮ በማግኘት የሚጠናቀቅ የክብር ህይወት ነው ሲሉ ነብዩ ጩፋ ተናግረዋል። በዕለቱም የቤተክርስቲያኒቱ ባለራዕይና ፕሬዝዳንት ነብዩ ጩፋ የማርቆስ ወንጌል ምዕራፍ 8 ቁጥር 35 በመጥቀስ ደቀ መዛሙርትነት የትርፍና የኪሳራ ጉዳይ ነው በማለት የእግዚአብሔርን ቃል በኃይልና በስልጣን ሰብከዋል። ኢየሱስ መከተል በመተውና በማጣት ተጀምሮ በማግኘት የሚጠናቀቅ የክብር ህይወት ነው ያሉ ሲሆን ሰይጣን የሰውን ልጅ ኢየሱስን በመከተል ውስጥ የሚያገኘውን በረከት ስለሚያውቅ ሌትና ቀን ሰው ወደዚህ መንገድ እንዳይጓዝና የክርስቶስ ተከታይ እንዳይሆን እየሰራ እንዳለ ብዙዎችን ከዚህ መንገድ እያስወጣም እንደሚገኝ አስታውቋል። ኢየሱስን የመከተል ምስጢር እየሞትን የምንድንበት፣ እያጣን የምናገኝበት፣ እየተዋረድን የምንከብርበት መንገድ ነው። ሰይጣን የራሱ የሆነ ፍልስፍና አለው። የሰይጣን ፍልስፍና መጀመሪያ ሁሉን ሰጣለሁ በኋላ ባዶ አደርጋለሁ ነው። የመጽሐፍ ቅዱስ ፍልስፍና ደግሞ እንደዚህ ይላል፣ ያለህን ሁሉ ታጣለህ በኋላ ታገኛለህ። የሰይጣን ፍልስፍና በክብር ትጀምራለህ በውርደት ትጨርሳለህ ይላል። የናዝሬቱ ኢየሱስ ደግሞ ስማችሁን ታጣላችሁ፣ ሀብታችሁን ታጣላችሁ፣ ያላችሁን ሁሉ ታጣላችሁ፣ በኋላ ግን ታገኛላችሁ። በሐዘን ትጀምራለህ፣ ነገር ግን በደስታ ነው የምትጨርሰው። ብቸኛ ሆነ ትጀምራለህ፣ በኋላ ግን በብዙ ቅዱሳን ትታጀባለህ። ኢየሱስን መከተል የትርፍና የኪሳራ ጉዳይ ነው። ሰይጣን እንደምናተርፍ ስለሚያውቅ እንዳናተርፍ ኢየሱስን ከምንከተልበት መንገድ ሊያስቀረን ይፈልጋል። ክርስትና በማጣት ተጀምሮ በማግኘት የሚያልቅ፣ በኪሳራ ተጀምሮ በትርፍ የሚያበቃ፣ በማልቀስ ተጀምሮ በሳቅ የሚጠናቀቅ የድል ጉዞ እንደሆነ ነብዩ ጩፋ የመጽሐፍ ቅዱስ ታሪክ እያጠቀሱ አስተምረዋል። ደቀ መዛሙርቱ ኢየሱስን ለመከተል በወሰኑ ጊዜ ብዙ ነገራቸው እንዳጡና ብዙ መከራ እንደደረሰባቸው ይገለጹ ሲሆን የኢየሱስ ተከታይ የሆነ ሰው የሚደርሱበትን ችግሮች ታግሶ ሊሄድ እንደሚገባ በመናገር የኢየሱስ ክርስቶስን ውርደት ስንካፈል የእርሱን ክብር እንካፈላለን በማለት የመጽሐፍ ቅዱስ ቃል አስተምረዋል። በመስቀሉና በአክሊሉ መካከል ልዩነት የለም። ውርደት ካለ ክብር አለ፣ ሐዘን ካለ ደስታ አለ፣ መውረድ ካለ መውጣት አለ። የክርስቶስን መስቀል ስንሸከም የክርስቶስን ክብር እንካፈላለን። የክርስቶስን ውርደት ስንካፈል የክርስቶስን ክብር እንካፈላለን። የክርስቶስን ሐዘን ስንካፈል ከክርስቶስ ጋር ሰማያዊውን ደስታ ተካፋዮች እንሆናለን። የክርስቶስን መስቀል በተሸከማችሁበት በዚያውኑ ቅጽበት የክርስቶስ አክሊል ይሰጣችኋል። እግዚአብሔር ሽልማት ይሰጣችኋል። በእግዚአብሔር ዓለም ውስጥ የሚደርሱብን መከራ ወደ ክብር ይለወጣል ያሉት ነብዩ ጩፋ እውነተኛ የደቀ መዛሙርትነት መስፈርቶች ራስን አሳልፎ የሚሰጥ፣ በመከራና በሞቱ ከእርሱ ጋር የሚተባበር፣ ወደሚመራን ቦታ በመታዘዝ የሚጓዝና ሙሉ ራስነታችን ለኢየሱስ አሳልፎ የሚሰጥ እንደሆነ በመረዳት ራሱን ክዶ ኢየሱስን የተከተለ ሰው በሚደርስበት መከራ ሁሉ በደስታ ይቀበላል ብለዋል። አክለውም ነብዩ ጩፋ ኢየሱስን ስጦታ በመስጠት ብቻ ሳይሆን እስከ መስቀል ድረስ በመከተል በመጀመር ብቻ ሳይሆን በመጨረስ እንደሆነ የዕለቱን የእግዚአብሔርን ቃል አስተምረዋል። በጣም ብዙ ነገር ለኢየሱስ ያልሰጣችሁ ሰዎች አላችሁ። ስጡ። ነፍሳችን እስከ መስጠት ድረስ ኢየሱስን መውደድ አለብን። ጊዜያችሁን ስጡ፣ ሰዓታችሁን ስጡ፣ ውድ ነው ያላችሁትን ነገር ሁሉ ስጡ። ሰው አስረት ሲከፍል ገንዘብ ብቻ ነው እየከፈለ ያለው። የሰዓት አስረት አለ። ውድ የሆነ ሰዓት ለእግዚአብሔር ስጥ። በሆነ ስድብ ላይ፣ ቲክቶክ ላይ፣ ፌስቡክ ላይ፣ ሶሻል ሚዲያ ላይ ዋናውን ለሱ ሰጣችሁ ቁርጭራጩን ሰዓት 10 ደቂቃ 5 ደቂቃ ከደከማችሁ በኋላ መጽሐፍ ቅዱስ ማንበብ አትችሉም። እንደ ሰካራም እንዲህ ያላችሁ ለመተኛት ብቻ የምትንበረከኩ ሰዎች ሰይጣን ይሄንን ሱስ ከጣለባችሁ ብላችሁ መጮህ አለባችሁ።
የእግዚአብሔር መንግስት ጉዳይ ከነፍስ መዳን ጋር ነው ሲሉ የእግዚአብሔር ሰው ነብዩ ጩፋ ተናገሩ። ግንቦት 17 በተደረገ መደበኛ የክራይስት አርሚ ዓለም አቀፍ ቤተክርስቲያን ጉባኤ 174 ነፍሳት ጌታ ኢየሱስን እንደ ግል አዳኛቸው አድርገው በመቀበል ወደ እግዚአብሔር መንግስት መቀላቀላቸው ተገልጿል። በእግዚአብሔር ሰው ነብዩ ጩፋ አማካኝነት ንስሐ የገቡ ሲሆን ወደ ወጡበት አካባቢ በመመለስ ጌታን እንደተቀበሉ በመናገር የደህንነት ትምህርታቸውን እንዲከታተሉ ነብዩ ጩፋ አሳስበዋል። ጌታ ኢየሱስን እንደ ግል አዳኛቸው አድርገው የተቀበሉት ነፍሳት መካከል በተደረገ ጸሎት ከአጋንንት እስራት ተፈተዋል። በእለቱም በጉባኤው የተገኙ ምእመናን ለእግዚአብሔር ምስጋና ያቀረቡ ሲሆን ለወጡት ነፍሳት እንኳን ደህና መጣችሁ በማለት አቀባበልን አድርገውላቸዋል። ጌታ ሆይ ከዛሬ ጀምሮ ሕይወቴን ዘመኔን ለአንተ ሰጥቻለሁ። አንተ ጌታ እንደሆንክ በልቤ አምናለሁ። ጌትነትህን ለዓለም ሁሉ እናገራለሁ። ስመን በሕይወት መዝገብ ላይ ጻፍልኝ። ልጅ አርጌ ስለተቀበልከኝ አመሰግናለሁ። ዛሬ ግንቦት 17 2017 174 ሰዎች ወደ እግዚአብሔር መንግስት ተጨምረዋል። ግንቦት 17 ዕለተ እሁድ በነበረው አምልኮ መርሃ ግብር በርካቶች አርነትን አግኝተዋል። የእግዚአብሔር ሰው ነብዩ ጩፋ በዕለቱ በነበራቸው አገልግሎት አጋንንትን በመቃወም የጸለዩ ሲሆን አጋንንቶችም ራሳቸውን በማጋለጥ እጃቸውን ለእግዚአብሔር ኃይል ሰጥተዋል። ሪፖርተራችን ቀለሚሳቅ አዘጋጅተዋለች። በእለቱም ነጻ ከወጡት በርካቶች መካከል አንድ ወንድም ለ21 ዓመት ከተያዘበት ለሉሲፈር አገዛዝ ነጻ ወጥቷል። አጋንንቱም ዓለምን አሳልፎ በመስጠት የሉሲፈር መንግስትን በእርሱ በማስፋፋት እቅድ እንደነበረውና የእግዚአብሔር ሰው ነብይ እዩ ጩፋን መግደልም እቅድ የነበረው ሲሆን ነገር ግን ሐሳቡ እንደተበላሸበት ራሱ ባጋለጠበት ወቅት የተናገረ ሲሆን የሉሲፈርም ኃይል በእግዚአብሔር በአምላካችን ብርቱ ክንድ ልረታ ችሏል። በዘር ውስጥ የሚመለክ መንፈስ ድግምት በመሪጌታ የተደረገ መተት ትዳርን የሚያበላሽ እድልን የሚወስድ የጨለማ አሰራር በእነዚህ ሁሉ የተያዙ በርካታ ሰዎች በእለቱ በነበረው የእግዚአብሔር ኃይል ነጻ ሊወጡ ችሏል። ስልጣንማ ነበረኝ። ምን ሆነ? አሁን ተያዘች። ምን ለማድረግ ነበር ያሰብከው? ዓለምን ሙሉ ለሱ አሳልፈ እሰጣለሁ። ማን አንተ? የዓለም ጨለማ ነኝ። እሺ እንዴት አድርገ ነው ለመግደል ያሰብከው? በተያያዘ ዜና በእለቱ በነበረው በመርሃ ግብር የእግዚአብሔር ሰው ነብይ እዩ ጩፋ በትንቢት መንፈስ ያገለገሉ ሲሆን በርካቶችም ተጽናንተዋል። አንዲት እናት የእግዚአብሔር ሰው በስሟ በመጥራት የነበረባትን ጭንጋፍና የዘር መርገምን በመጥቀስ ከዚህ በኋላ ነገሯ እንደማይበላሽና ስሟን ከተሰጠችበት ከባዕድ መንፈስ እንደወጣ በትንቢት አገልግሏታል። ለጉባኤውም ትንቢታዊ አዋጅ የእግዚአብሔር ሰው ያወጁ ሲሆን መውጣት እንደሚሆን የሞት ኃይል እንደተሰበረ በርካቶችም ወደ በረከታቸው እንደሚገቡ አውጆ በዘይትና ለእያንዳንዱ እጅ በመጫን የእግዚአብሔር ሰው ጸልየዋል። ሞት አይሆንም የሚል ድምጽ ሰማው። ይሁን መንፈስ የሚያመልኩት ነበርና እዛ ለመንፈሱ ውርንጭላዬ ናት ብሎ እዛ አስገቡኝ። አይኗን ከፍታለሁ ብሎ ማለት ነው። ስሟን እየጠራ የሚከታተል መንፈስ ዛሬ ቀንዱ ተሰበረ። ከየት ነው የመጣሽው? ከነጌሌ ቦረና ነው የመጣሁት። ከማን ጋር? ከልጄ ጋር ነው የመጣሁት። ባንቺም በልጅሽም ላይ የወጣ የሞት ደብዳቤ ተቀዷል። አሜን። ይሄንን ስም ከሟርተኞች መንደር አውጥቻለሁ። አሜን። ፍልቅልቅ። አዎ። ተመልካቾቻችን ለሰዓቱ የነበሩን ዜናዎች እኚህን ይመስሉ ነበር። ከቀሪ ከክራይስት አርሚ ቲቪ ፕሮግራሞቻችን ጋር መልካም ቆይታ ይሁንላችሁ። ሰላም።